ጤና ይስጥልኝ ውድ ቻናል ቤተሰቦች የዕለቱን አንኳር መረጃ ይዤ ቀርቤያለሁ። ቻናሉን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። ትምህርት ሚኒስቴር የዚህ ዓመት የ12ኛ ክፍል ሀገር አቀፍ ፈተና በ100% በበይነ መረብ ይሰጣል አለ። በዚህ ዓመት የሚሰጠው የ2018 የ12ኛ ክፍል ማጠቃለያ ሀገር አቀፍ ፈተና 100% በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑን ሚኒስቴሩ ገልጿል። ትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በዚህ ዓመት የሚሰጠው የ12ኛ ክፍል ማጠቃለያ ፈተና 100% በበይነ መረብ ይሰጣል ሲሉ ተናግረዋል። ይህን ያሉት በአጠቃላይ ትምህርት ልማት ዘርፍ የግማሽ ዓመት ስራ አፈጻጸም መድረክ ላይ በተገኙበት ነው። ባለፉት 2 ዓመታት ፈተናው በወረቀትና በበይነ መረብ ሲሰጥ እንደነበር አስታውሰው በዚህ ዓመት የሚሰጠው ማጠቃለያ ፈተና ሙሉ በሙሉ በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ እንደሆነ ጠቁመዋል። በዚህም የተለያዩ ግብዓቶች ለክልሎች ድጋፍ እየተደረገ መሆኑን ጠቅሰው በፈተና ጣቢያ በቂ የኢንተርኔት አቅርቦት እንዲኖር ከኢትዮ ቴሌኮም ጋር በመተባበር ይሰራል ብለዋል። ክልሎች በዚህ ሂደት የሚያጋጥማቸውን ችግሮች እንዳይኖሩ በቂ የኮምፒውተር የኔትወርክና አማራጭ የኃይል አቅርቦት እንዲኖር ልዩ ትኩረት ሰጥተው መዘጋጀት እንዳለባቸው አሳስበው ለተማሪዎችም በቂ ስልጠና መስጠት እንደሚገባ አስገንዝበዋል። ከዚሁ ጋር በተያያዘ የክልልና ከተማ አስተዳደሮች ይህንን አውቀው አስፈላጊውን ድጋፍ እንዲያደርጉ ጠይቀዋል። በትምህርት ሚኒስቴር የዲጂታል ትምህርትና አይሲቲ ስራ አስፈጻሚ ዶክተር ዘላለም አሰፋ ተማሪዎች የሚለማመዱባቸው ሞዴል ፈተናዎች በበቂ ሁኔታ እንደተዘጋጁ ገልጸው ተማሪዎችን አስቀድሞ እንዲለማመዱና ስልጠና እንዲያገኙ ማድረግ ይገባል ብለዋል።